እስልምና ውስጥ የኖረው 7 ዓመት ብቻ። በ30 ዓመቱ እስልምናን ወሰደ፣ በ37 ዓመቱ ሞተ። ሲሞት ይሄ ሰዓድ ብን ሙዓዝ 70,000 መላኢካ ሊሸኘው መጥቷል። 70,000 የእስልምና ወሬ በመዲና ከተማ መወራት ጀመረ። በዛን ወቅት ስሟ የትሪብ ነበር። የትሪብ በእንደዚህ አይነት ሁኔታ ከተወራ በኋላ ዓመቱ ሲደርስ 12ኛው ዓመተ ሂጅራ ማለት ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም 12 ወይም 11 የሚሆኑ የአውስና የኸዝረጅ ጎሳዎች ይህንን እስልምና የሰሙ ማለት ነው ከአላህ መልእክተኛ ጋር የመጀመሪያውን ቃል ኪዳን ለመፈጸም ሚና ይመጣሉ። እናያለን ያም ቦታ ኢንሻአላህ። ሚና ማለት ሰዎች ሐጅ ሲያደርጉ ያሉት ኮረብታ ስፍራዎች ማለት ናቸው። እዛ ቦታ ላይ ሲደርሱ እነዚህ 11 ሰዎች አውስና ኸዝረጅ ናቸው። አውሶቹ አስዓድ ብን ዙራራ ነው የሚመራቸው። ማነው ኸዝረጆቹን አፎን አውሶቹን ደግሞ የሚመራቸው አቡል ሀይሰም ኢብኑ ተይሃን የሚባል ግለሰብ በጣም ጥበበኛ የነበሩ ሰዎች ናቸው። ሐቂቃ እኔ በታሪክ በነብዩ ሰለላሁ ባልደረቦች ዙሪያ ካነበብኳቸው ሰዎች በጠቅላላ የመጨረሻ የሚገርመኝ ሰው ነው አቡል ሀይሰም ኢብኑ ተይሃን የሚባል እጅግ ጥበበኛ የነበረ ሰው ነው። አቡል ሀይሰም ይዞ መጣ። ከአላህ መልእክተኛ ጋር ቃል ተጋቡ። ቃል ሲጋቡ ግን ጦርነት መክፈት አይችሉም፣ አቅም የላቸውም። ገና ዋና ሰዎች አልሰለሙም መዲና ውስጥ። ቃል የተጋቡት የሴቶች ቃል ኪዳን ተብሎ የሚታወቀው ነው። በሴቶች ላይ ጂሃድ ግዴታ ስላልሆነ፣ ጦርነት ግዴታ ስላልሆነ ከዛ ውጭ ከጂሃድ ውጭ ያለውን ነገር በሙሉ በእስልምና ሊፈጽሙ ቃል ተጋቡና የት ሄዱ? ወደ መዲና ተመለሱ። የአላህ መልእክተኛ ግን አልተዋቸውም። አብረው ለመጀመሪያ ጊዜ እስልምናን የሚያስተምሯቸውን ሰዎች አብረው ላኩ። 2 ሰዎች ሙስዓብ ብን ዑመይር ወአብዱላህ ብን መክቱም የሚባሉ ሰዎች። መዲና ብርሃን ማየት ጀመረች። ሙስዓብ ብን ዑመይር ወገብቶ ከአስዓድ ብን ዙራራ ጋር ሆኖ እስልምናን ማስፋፋት ጀመረ። አንድ ወቅት እስልምናን እያስፋፋ ሳለ አለፍ እያልኩ ነው ታሪኩን ብነግራችሁ። እስልምናን እያስፋፋ ሳለ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለምን ወሬ የሚያስፋፉ በመካ ያበላሸ ሰውዬ ወሬ ይዞ የመጣ አንድ አምባሳደር አለ። ስሙ ሙስዓብ ይባላል። ከአስዓድ ብን ዙራራ ጋር ሆኖ የመዲና ሰዎች እያታለለ ነው ተብሎ ለመዲና 2 አለቆች ይደርሳቸው። ለመዲና 2 አለቆች ሰዓድ ብን ሙዓዝና ኡሰይድ ብን ሑደይር ይባላል። ይህን ሲሰማ ሰዓድ ብን ሙዓዝ ያ ኡሰይድ ታውቃለህ፣ ሰዓድ ብን ዙራራ ያክስቴ ልጅ ነው። እኔ እጅ አንገቱን ልለው አልችልም። ሂድና የምታደርገውን ነገር ሰምቻለሁ፣ አቁም በለው አለ። ትልቁ ጎሳ ባለቤቶች ናቸው። በኒ አብዱል አሽሃል ይባላል። የበኒ አብዱል አሽሃል ጎሳ ቤተሰቦች የተከበሩ ቤተሰቦች ናቸው። የአላህ መልእክተኛ በኋላ መዲና ከገቡ በኋላ 2 ቤተሰቦች የተከበሩ ቤተሰቦች ናቸው ከዱንያ ሁሉ አሉ። አንደኛው በኒ ነጃር ነው፣ ሁለተኛው በኒ አብዱል አሽሃል ነው አሉ። በኒ አብዱል አሽሃል ደግሞ የሰዓድ ብን ሙዓዝ ጎሳ ነው። ሰዓድ ብን ሙዓዝ ኡሰይድ ብን ሑደይር ላከ። ምን ብሎ? አስቁም ብሎ። ሙስዓብ ብን ዑመይርና ሰዓድ ብን ዙራራ ያስተማሩ ነው። ሲደርስ ሰዓድ ብን ዙራራ ደንግጦ ተነሳ። ዋናው ሰው መጣለ። ሙስዓብ በቃ እንደምታደርግ አድርገህ አሳምነዋል፣ ሌላ አማራጭ የለንም አለ። ካልሆነም ማለቁ ነው ጉዳዩ ኸይረን አለና ልክ ሲመጣ ሙስዓብ ብን ዑመይር ምን እያረጋችሁ ነው አለ። አሁን ማተጅልስ ፈተስማ ትንሽ ተቀምጣ አትሰማንም? እንዳዋቂ ስማንና ፍረድ። የወደድከው ከሆነ ወዳችንን ትቀበለዋለህ አለ ሙሳ። ያልወደድከው ከሆነ ትተዋለህ፣ እኛንም እንደምታረግ ታደርገናል። ኡሰይድ ትክክል ነው አለ። ሳልሰማ አልፈርድም አለና ቁጭ አለ። ሙስዓብ ብን ዑመይር ስለ እስልምና ነገረ። ፊቱ እየተቀየረ መጣ። አስዓድ ብን ዙራራ ፊቱ እየተቀየረ ሳየው በልቤ ውስጥ እንደገና አዲስ ተስፋ መንሰራራት ጀመረ ይላል። ፊቱ ተቀየረ። ወዲያውኑ ቆመና ሙስዓብ የምትለው ነገር ምንድነው? እስልምና ይባላል። ወደዚህ እምነት እንዴት ነው የሚገባው? ገላን ትታጠባለህ፣ ቆንጆ ልብስ ትለብሳለህ፣ አሻሃዳ ትይዛለህ፣ 2 ረካት ትሰግዳለህ፣ خلاص ገብተሃል ነው እንዳለው አደረገ። ከዛ ተመለሰ። ወደ ማን? ወደ ሰዓድ ብን ሙዓዝ። ሲመለስ ሰዓድ ከዛ አየው አታኩም ማዘ ረጁል
بغير الوجه الذي ذهب منكم إيه سوي يمتاو كنانت بستفيد كنانت زند بهدبت فيتو አይደለም ፊቱ ተቀይሯል ሌላ ሰው ነው የመጣው የተሰጠውን ኃላፊነት አልተወጣም ሲደርስ ኡሰይድ አደረክ የተባልከውን አለ እኔ ብዙ ሰታ ላየውባቸው አዳመጥኳቸው እና የተለየ ነገር አለ ድሮም አንተ መላኬ ነው ጥፋቴ አለና ሰይፉን አነሳና ሰዓድ ኢብኑ ሙዓዝ ሄደ እምቢ አሉ ካረን አዎ ወጣ ከአሳድ ኢብኑ ዙራራ ሳየው እንደገና ጨለመብኛል ሰዓድ ኢብኑ ሙዓዝ ሙስዓብ ሆይ አልኩታል ይሄ ሰውዬ ከሰለመ ከጀርባው የሚቀር ሰው የለም ወቃ ይሄን ካሰለመ የሚቀር ሰው የለም ዱር الانصار በጠቅላላ የአንሳር ቤተሰብ ጠቅላላ እሱ ነው የምትከተለው ሰዓድ ስንት አመት ይመስላችኋል 30 ነው ደግሞ ሰዓድ ኢብኑ ሙዓዝ እሺ አለ ሄዶ ሰይፉን ይዞ መጣና አንገታችሁን ከማለት የበስተፊት ትሄዳላችሁ አትሄዱም አሁን ما تجلس فتسمع أول الحكيم الدار የሀገሩ አስተዳዳሪ አይደለ ትንሽ ቁጭ ብላ አትሰማንም አሉት خير ሰማችኋል ሰምቼን ፈርዳለሁ አለ ሰማ እሱም የኡሰይድ ኢብኑ ሁደይር ዕጣ ደረሰው ገላውን ታጠበ ሰለመ ሰይፉን እንዳነገበ ተመለሰ ተራራ ወጣ ለመዲና ሰዎች በሙሉ ጥሪ ያቀረበ መጡ የመዲና ሰዎች እኔ ማንነኝ እናንተ ዘንድ አላቸው ወአንተ አህከሙን ፈራጃችን ጥበበኛችን ወቃኢዱን መሪያችን አንተ ያልከውን የሚخالف ሰው የሌለ ሰው ነህ አንተ مرحبا فإن كلامكم علي حرام ከዛሬ በኋላ እናንተን ማውራት በኔ ላይ حرام ነው አንዳችሁም ሳትሰልሙ እንዳታድሯል የመዲና ቤት ጠቅላላ ሰልሟል الله أكبر وسعد بن معاذ በእስልምና ውስጥ የኖረው 7 አመት ብቻ በ30 አመቱ እስልምናን ወሰደ በ37 አመቱ ሞተ ሲሞት ይሄ ሰዓድ ኢብኑ ሙዓዝ 70,000 መላእክት ይሸኘው መጥቶ 70,000 መላእክት ጀናዛውን ሲሸከሙት ቀለለ ጀናዛው ምንም የተሸከሙ አልመሰላቸው ይሄን ጊዜና ሙናፊቆቹ ምን አሉ ይሄ ሰውዬ ጀናዛ የቀለለ ሰውዬ ደካማ ሰው ምናምን አሉ አይ አሉ የአላህ መልእክተኛ መስሏችሁ ነው የተሸከማችሁ ጀናዛውን እኮ የተሸከሙት መላእክቶች ናቸው አሉ